ኦነያን ነው መለ ማይክል ካሪክ ይቀማል ምን አይነት ቲም ነው በእናት ይሄ ነው ማንቺ አባቴ ይሄ ነው ማንቺ ፈላው ቱበልሽ ወያለው ልምላል ቱበል ድሮትን እቋጠርላለሁ እንጂ እሸነፍላለሁ አልኩ እንዴ ዋጣት አባቴ እበቀልላለሁ እናታለክ ደሙ ቀርተኛ ፈላውላ ማነው ቸርኪ ይመችካሪ ከመጀመሪያ ጨዋታ ደርቢ በሜዳ 3 ነጥብ ኬት ይመጣል እግዚአብሔር 3-2 አሸንፈን ማለት ነው ብድራችንን ብንመልስ በጣም ደስ ይለኝ ነበር 5 ነው አክቹሊ ያገባ ነው በተለይ የማውንት መሻሩ በጣም አናዶኛል እዚህ የመጣችሁ ሁላችሁንም አመሰግናችኋለሁ ሌላ ምን ልላችሁ ነው እናንተ ፎቃቃ ወያሎች ውለታችን አለባችሁ ይኸውላችሁ እኛ እንደናንተ ግፉ አይደለም ለማንኛውም ፎሎ ማድረግ እንዳይረሳ የገባችሁ ኮፒ ሊንክ ምናምን አድርጉት ብቻት ይበላችሁ አራዳጆች ዛሬ ሴሌብሬት ብናደርገው የት ነው ኤግዚቢሽን ማዕከል ጆኒ ራጋ ልጅ ሚካኤል ናቲማን ኤደን ባታ ገብረት ምናምን ሃይሌሩት አሉ ዛሬ እዛ ሴሌብሬት እናደርጋለን ይመቻችሁ ነው ይሄ ነው ማንቼ አረ ትችላለህ አረ ማንቼ ትችላለህ ግን ከማንቸስተር በላይ የምችለው እኔ ምን አይነት እርኩስ ቋጣሪ ነኝ ማንዬ ወፍ አተ አረ የጣት መስራት መጀመር አለብኝ ጀማው የጣት መስራት መጀመር አለብኝ ማንዬ ግባ ማንቼ ይችላል ማን አባክ ነው ማንቸስተርን ደግሞ ብሉ ያደረጋት ማን ያለው ብሉ ጠጡኗ ማንቸስተር ብሉ ምትል በሙላ ማለት ነው ይኸውልህ ማንቸስተር ሊድች እኔ ስፈልግ ብሉ ይሆናል እኔ ስፈልግ ሬድ አደርገዋለሁ ማንቸስተር በመላው ከተማ ቀይ ነች እናትህ የወለደች ከዚህ ጋር መተ እንዳትከራከር ነግሬያለሁ አሁን በክብር ነው መጣራሽ ማንቺዬ ምን ይደረግልሽ ቶፕ 4 ነው የምትፈልጊው ቶፕ 3 ነው ቶፕ 2 ነው ቶፕ 1 ብቻ እንዳትፈልጊ ከዛ ውጪ ያለውን በሙሉ ማለት ነው እኔ አረግሻለሁ በቃ ይቋጠርልሻል እንዲህ ውለታሽ አይረሳም በቃ እንደውም ሁለተኛ ክለብ ምንም አይመጣ ሁለተኛ ክለብ ተቋጥሯል ሰርቷል ማንቺ አሸነፋለሽ ማንቺ ቶፕ 4 ብቻ አይደለም ቶፕ 2 ነው መሆን ያለባት ማለት ካሪክ ይችላል እናት እኮ ተናግሬያለሁ ሲጀመር ማንቼ ብራንድ ነው ገባ አይደል ብራንድ ነው በቃ እዴ ስንት ጎል ተሰረዘበት ምናምን እንጂ 5 ምናምን እኮ 5 መሆን ነበር ፈርስት ሃፍ 3-2 መሆን ነበርበት እድሜ ለዶራኑማ ፈላው ሌላ ትራንስፈር ዊንዶው ሳይዘጋ ሌላ 5 ተጫዋች አስፈርሚ ለውጥ እንድታመጪ ማለት ነው ዱቄት 3 ጌም አቻ ከዛ ላይ መጨረሻው ማንቸስተር ደርቢ ስክትማ ኔሊን ዘኮፈን ማንቼ ይችላል አቤት አርሰናል ደጋፊ ግን አቤት 3 ነጥብ ካገኘ ማንቸስተር ዩናይትድ ስንት ጊዜ እንደሆነው ስንት ጊዜ እኛ ስንቋጥርለት 3 ነጥብ ጽንስ ያጨናግፋል የኛ ቋጠሮማ አደብ ትጅኖር እኮ ቋጥሬ ብቻ በዚህ ዲሲፕሊንሽ በተለይ ሊቨርፑል አስጣልሽልኝ ሲቲን አስጣልሽልኝ ቋጥሬ ብቻ ቶፕ 4 አስገባሽ ነበር እኮ ቋጥሬ ሳትቺማ ውልብዝ ምናምን ያሸንፋል ታያለሽ እኔ መቼም ነው ማንም ነው ማሸነፍሽ ከኔ ውጪ ገባሽ አይደል ማንቼ ብራንድ ነው በቃ ብራንድ ነው እዴ እነዚህ አርክሞች ቻንስ ያረጉባቸው ማን ነው the city is yours 20,000 fucking empty seats are you fucking sure ፈላው በሌላ ቪዲዮ እመጣለሁ ክሬዲት የሚሰጠው ሰዎች ክሬዲት እየሰጡ ማንቼ ብራንድ ነው በተለይ በዚህ ሳምንት ብራንዷ ማንቼ አንድ ማንቼ ላይ ያለው ቀዩ ማንቼ ማለት ነው ማንቸስተር ኢዝ ሬድ ብራንዷ ማንቼ ማን ሲቲን ጥግ ካስያዘችላት በኋላ ማለት ነው ከማይክል ካሪክ አንቺ አንደርሬትድ የሆንሽ ተጫዋች አንደርሬትድ የሆንሽ ማናጀር ማለት አሁን ይዙቱብናል የሚቀጥለው ሳምንት ግን እንደፈለጋችሁ ዛቱ በዚህ ሳምንት ማንቼ ብራንድ ነው የሚቀጥለው ሳምንት ዘ ቤስት ቲም ኢን ዘ ሊግ እና ሁለተኛው ሊግ ለውጡን ሁለተኛ ሚዜውና ዘ ቤስት ኢን ዘ ሊግ ለውጡን አሳይሻለሁ ለዛሬ ግን ክሬዲት ልስጥሽ መታያስ ኩኛን ሲያስቀምጠውና ዶርጉን ሲያጫውት ምን አስበው ነው ብዬ ነበር ገባ ምክንያቱም መታያስ ኩኛ በጣም ሰልፍሽ ነው ኳስ አይለቅ ከዛ ኩኛ ተቀይሮ ሲገባ ምን ማለት ፈልገህ ነው ብሎ ሁለት የፈጠነ ኳስ ለቆ ሁለት አሲስት እንደውም ተሰረዘበት የማውንት ጎል የመጀመሪያ ተቹ ጎል ነበርኩ ፈርስት ሃፍ 3-2 ነበር ዲሳላው የተደረገው ጎል ብዛት ዶራኑማ ያዳነው ኳስ ብዛት
ገባለ ማንቼ ዛሬ ክሊኒካል ሆና የመጣችሁ ክሊኒካል ማን ምክንያቱም እኔ እየቋጠርኩላት ነው ገባለ እኔ ማንቼን 3 ነጥብ ማሰጠት አይደለም ስንት ነገር እኮ በቋጠሮ ማድረግ እንደምችል ሁላችሁም ታውቃላችሁ ሁላችሁም ነው የምታውቁት ካሪክ ትችላለ ካሰሚሮ ትችላለ ዶራኑማ ቺፕል ታርግ ውስጥ የወጣብኳት ማን ዶራኑማ ባይኖር ኖሮ አልቆላችሁ ነበር ፈላው አሁን ወጣ በል ምን እንደምትል ማየት ፈልጋለሁ አማድ ይችላል ብሩኖ ኦ ማይ ጋድ ብሩኖ ምን አይነት ሌቭል ውስጥ ነው የገባሽው ለትንሽ ክለብ ለሬሌጌሽን የሚጫወት ክለብ ተጫዋች ሆንሽ እንጂ የሆነ ቻምፒየንስ ሊግ ምናምን የሚጫወት ቡድን ብትሆኚ ኖሮ የሆነ ብቃትሽን እናይ ነበር ገባሽ አይደል ሊግ ዋንጫ ምናምን አለመብላትሽ ነው ችግር የሆነብሽ እንጂ በመቺ ተጫዋች ነው ምንሽ በቃ እንዴት እንዳረካሽኝ ዛሬ እንዴት እንዳረካሽኝ የሚቀጥለው ሳምንት ደግሞ ከዚህ የበለጠ ነው ብታረኪ ከዚህ የበለጠ ማለት ዛሬ ከላይ ሆነሽ ሰጠሽ ኔክስት ዊክ ደግሞ ከስር ሆነሽ ይሰጥሻል ተረዳሽኛል እስከ ዛሬስ ግን ማንቸስተር ኢዝ ሬድ ማንንም አይናገርሽም ቦስ ነሽ አንቺ ፎረስትን አሸንፈን 9 ነጥብ በርስት ሲሆንማ ሁሉም ነገር ይቀያየራል አይደል እንዴ ኦፍሳይዶቹን የአማድን አንግል ምናምን 6-0 7-0 አራተኛ ሆኑ አርነ ስሎት ቀይ አርነ ስሎት አይኔ አንተ ላይ ነው ዛሬ ለማንቸስተር ማርያምን እንምል ቃል የለኝም ይሄ ማሽቃበጥ ምናምን አይደለም እኔ ለማንቸስተር መቼም አላሽቃበጥም ግን ምን አይነት ማንቸስተርን ነው ዛሬ ያየነው ኳስ ግን ያልጠበቀውን ነገር ማለት ጭራሽ ማንንም ያልጠበቀውን ነገር የሚያሳይ ቀለዱባቸው እኮ ሲቲ ላይ ቀለለ እኮ ሲቲ ቀለለ አንተ ህፃን ይሩጣ በቃ ካሸነፍክ ላይ ቀር ደርቢን እንደዚህ ቀጥቅጥ አሳምነ ነው በቃ አለቀ አሳምነ ይሄ ነጥብ አቃለው ለዛው እያለ ይመቻል ግን ማለት ነው በዚህ ፐርፎርማንሱ ከቀጠለ ማንቸስተር ማርያምን እንምል ልብልብ ነው የሚያደርግ አርሰናል ልብልብ ማለት ነው የዛሬውን ፐርፎርማንስ ቀጥይ ከተጠቀሙ ልብልብ ነው የሚያደርግ ምን አይነት ማንቸስተር ነው ያገቡ እየተሻረ ፈርስታፍ ላይ ሲቲ መሞከር አቅቶት ማንቸስተር ዋው 2-0 አሸንፏል ማንቸስተር ዩናይትድ ደርቢ ይምሰል እንጂ አንዳንዴ እንደዚህ ያሳምሩት እንኳን እነሱ ለማንቸስተር ዩናይትድ ማርያም በጣም ነው የምትችሉት ብሩኖ ፈርናንዴዝ ወደ ፕሪፈርድ ፖዚሽኑ ሄደ እምቡሞ እኔ ምንም አልልም ስለ ቲማችን ግን ማለት ነው መጀመሪያ ሰልፋይቼ እየመጣው መናገር ሰልችቶኛል በቃ ሁሌ ሰልፋይቼ እየመጣው ማለቃቀስ ሰልችቶኛል ቅጥል እንዳረከኝ ፔፕ አመቱ ይለቀና አሪፍ አሰልጣኝ ይፈልግልኝ በቃ አለቀ ኦቪየስ ኢረሮች ነው የሚሰራው ፔፕ ኦቪየስ ኢረሮች በቃ ይሄ ማንንም ህፃን ልጅ መጥቶ ማኔጅ ማድረግ የሚችለው ነገር አንዳንዴ በጣም ድድብ ያለ ውሳኔ ይወስናል ራያን ቸርኪን ኦራይሊን ቤንች አድርገህ ትገባለህ ቲጃኒ ራይንደርስ ቤንች የሚሆን ልጅ አይደለም ቼልሲ ላይ እንደዛ ማስከፈት አቅቶን ማን ያገባል ቲጃኒ ራይንደርስ ለምንድን ነው ዛሬ ቤንች የምታደርገው ለሲልቫ ምን እየሰራልን እንደሆነማ እያየን ነው ማንቸስተር ዩናይትድ ምንድነው ያስመለከተን ጋይስ እኔ እንደዚህ አይነት ፐርፎርማንስ በፍጹም ዩናይትድ በዛሬው ጨዋታ ያስመለክተናል ብዬ አልጠበቅኩም ነበር በ22ኛ ሳምንት ተጠባቂ የማንቹሪያን ደርቢ ጨዋታ ማንቸስተር ዩናይትድ ኦልድ ትራፎርድ ላይ የፔፕ ጋርዲዮላ ማንቸስተር ሲቲ በማስተናገድ 2-0 በሆነ ውጤት ማሸነፍ ችሏል እውነቱን ለመናገር የሚገባው ቡድን ነው ማሸነፍ የቻለው ማይክል ካሪክ በመጀመሪያ የአሰልጣኝነት ጨዋታው እንግዲህ ፈታኙን ማንቸስተር ሲቲ በማሸነፍ እንግዲህ በድል ስራውን ጀምሯል ማለት ነው በዚህ ጨዋታ ላይ ዩናይትዶች ማድረግ ያለባቸውን ነገር ነው ያደረጉት ብዬ ነው ማስበው የካሪክ ስትራቴጂ በሚገባ ሰርቶለታል ማንቸስተር ሲቲ በጣም ከጠበቁት በታች ተቀዛቅዞ ነበር በጨዋታው የተመለከትኩት በካውንተር አታክ ነበር ለማጥቃት ሲሞክሩ የነበረው ከኳስ ውጪ ለመከላከል ጥረት ሲያደርጉ ተመልክተናቸው ነበር ኳሶቹን ሲያገኙ ደግሞ ከተከላካዮች ጀርባ የሚፈጠሩን የማንቸስተር ሲቲ ተከላካዮችን ስፔስ እንግዲህ ለመጠቀም በጣም አስደናቂውን እንቅስቃሴዎች ሲያስመለክቱ ነበር እንደውም ፈርስት ሃፍ ጎል ማስቆጠር ነበረባቸው ነገር ግን ሁለቱም ጎሎች እንግዲህ በብራሂም ቤሙ 65ኛው ደቂቃ ላይ እንዲሁም ደግሞ በፓትሪክ ዶርኩ 76ኛው ደቂቃ ላይ ተከታትለው ተቆጥሮ ነበረ ዩናይትዶች በዚህ ጨዋታ ላይ 3 ጎሎች ተሽሮባቸው ነበረ እንደውም ኦፍሳይድ ትራፓቸውን ቢጠብቁ ኖሮ ከዚህም በላይ ጎሎችን ማስቆጠር እንደሚችሉ ተመልክተን ነበረ ዩናይትድ በጣም የሚገርም ፐርፎርማንስ ነበረው የፔፕ ጋርዲዮላ ማንቸስተር ሲቲ ግን ጉዞ ወዴት ነው የሚያስብል ይመስለኛል በዛሬው ጨዋታ ከማንቸስተር ዩናይትድ ቀጥሎ የሚደሰተው ቡድን አርሰናል ይመስለኛል በፕሪሚየር ሊጉ እንግዲህ ከባዱ ተፎካካሪ ማንቸስተር ሲቲ በድጋሚ ነጥብ ጥሎታል ለአራት ተከታታይ ጨዋታዎች ምንም ጨዋታ ማሸነፍ አልቻሉም በዚህም ከአርሰናል ጋር በ6 ነጥብ ዝቅ ብለው በ43 ነጥብ ሁለተኛ ደረጃ ላይ ተቀምጠዋል ማለት ነው አርሰናል ቀሪ ጨዋታውን ምሽት የሚያሸንፍ ከሆነ የነጥብ ልዩነቱን ወደ 9 ከፍ ማድረግ ይችላል ማለት ነው ኤርሊንግ ብሮት ሃላንድም እንግዲህ ለማንቸስተር ሲቲ ባለፉት 7 ተከታታይ ጨዋታዎች አንድ ጎል ብቻ ነው ማስቆጠር የቻለው ጥያቄ የሚያስነሳ ፐርፎርማንስንም እያስመለከተ ነበር ማለት ነው ሲቲና የፕሪሚየር ሊግ ዋንጫ ግን እየለየላቸው ይመስላል ለማንኛውም
በማንቸስተር ዩናይትድ በኩል የሚደነቁ ተጫዋቾች ብዙ ነበሩ። ስለ ጨዋታው ይህንን ካልኳችሁ በቂ ይመስለኛል። በፕሪሚየር ሊጉ ዩናይትድ አሁን ላይ 35 ነጥቦችን በመያዝ 4ኛ ደረጃ ላይ ተቀምጧል። ከስሩ የሚገኙት ቡድኖች የሚያሸንፉ ሆነ ደረጃው ዝቅ ሊል ይችላል። ለማንኛውም እናንተ ስለ ጨዋታው ትላላችሁ። ሀሳባችሁን ኮሜንት ሴክሽን ላይ አካፍሉ። የፕላስ ምልክቱን በመጫን ፈጣንና አዳዲስ የሆኑ ኳስ መረጃዎችን ማግኘት ይችላል። ጉድ ምንድን ነው ያየነው እናንተ? እኔ እውነቴን ነው የምላችሁ፣ ትናንትና ሽንጤን ገትሬ ስከራከር ነበር ዩናይትድ እንዴት አድርጎ ነው የሚያሸንፈው ብዬ ማለት ነው። ምን ጭራሽ 3-0 4-0 5-0 ማድረግ የሚችለውን ጨዋታ ኦፍሳይድ ስንት ኳስ ነው? ኧረ ማንቸስተር አንዴ ለማንቸስተር ኮንበራችን ተነስተን የምሬ ነው የምላችሁ ለማንቸስተር ዩናይትድ እና ለካሪክ ኧረ በስ እኔ ማመን አቃተኝ ነው የምላችሁ ማመን አቃተኝ። ቀጣይ ሳምንት አርሰናል ምን አይነት ቡድን እንደሚገጥምህ ዛሬ ተመልክታል አይደል? ተዘጋጁ አርሰናል ደጋፊዎች። አንዴ ለማንቸስተር ዩናይትድ እና ለካሪክ የምሬ ነው የምላችሁ በስመ አብ